What's up my family? ልጄ በቃ ታዩ እኔም እወድሻለሁ። በዋልኩበት ከተማ እናቴ ላንተ ጧት ማታ አስባለሁ ደህና ነኝ ስትል ፋሚሊ ዛሬም በአዲስ ቪዲዮ ከች ብለናል። ከዛ በፊት ግን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሌትስ ጎ ወደ ቪዲዮ። ወተናችም ዛሬ ዘንጠው ነው የሚመጡት። እንግዲህ ያለውን ለብሶ ይመጣል። ሰውዬ ልንዝናና አይደለም፣ የቤተሰብ ትውውቅ ነው። ምን ነው በልብስ የሚያምኑ ቤተሰቦች ነው እንዲያሉሽ? ማን ነው? እንዴት ነሽ የኔ ልጅ? አባዬ ደሰታችሁ ምንድነው? ቡቱታቸው ለብሰው መጡ። አንቺ ያምሻል እንዴ? አባዬ ና ግባ፣ ልብስ ቀይሬ ሄደን ቤተሰቧን እንተዋወቃለን። ይቅርታ እሳቸው አይሄዱ። ለምንድን ነው የማይሄደው? ከድሃ ቤተሰብ ጋር ዘመድሽን ብለው ዘመዶች እንዲያዝ። ምን ማለት ነው? የምርሽን ነው ምሩ? እንዴት ነው እንደዚህ ያቀለልከው? አስበው እንጂ እንደዚህ ለብሰው ከአባቴ ጉን ጭሎ እህል ሲበሉ። እሺ ነይ አንዴ ላናግርሽ። አይ መድኃኒዓለም ባንተ አይደለም ወይ? ይኸውልሽ አባቴ እኔን ለማሳደግ ነው እንዲህ ጉስቁል ያለው። እናም አንቺ ያፈቀርሽው ማንነት አባቴ ሰራው ነው። ሲጀመር እኔ ራስ ወዳድ ነኝ። የአባቴን ይሁን ሳልቀይር እኔ ትዳር ላይ ምሯሯጠው እና ምን ይሁን ነው የምትለው? እናማ የባልሽ ቤተሰቦች ድሃ እንደሆኑ ለቤተሰቦችሽ ንገሪያቸው። ድህነታችንን አምነው እስኪ ጋይስ እናንተ ብትሆኑ በሱ ቦታ ምን ታደርጉ ነበር? ኮሜንት ላይ መተሽ አባቴን ይቅርታ ከጠየቅሽ መቀጠል እንችላለን። እስከዛ እንዳደርሽብኝ። አንተ ጆሲ ልጄ አትናደድ። ልክ እንዳልሆነች ሲገባት ትመለሳለች። የራሷ ጉዳይ አባዬ። ልጄ ምንም እንዳፈሩሽ የፈለጋችሁትን እዘዙ። ወይ ያሳዝንሽ? ለምን ያሳዝነኛል? ግዴታው እኮ ነው። ዝም ብሎ ቆንጆ መጥበስ አለ እንዴ? የኔ ፍቅር ምንድነው? ወደዛ ሌሊት ሰፈር ነው እንዴ? እንዴ እዚህ ያስተናገደ የሶስቱን ባንዴ ሊሸፍን ፍቅር ማለት ወጥ ነው የምትለው። ይኸውልህ ባይሆን ታዘዘኝ፣ እነሱንም ታዘዛል። ለእኔ ተለመደውን ኬክ ለእኔም እንደዛው፣ ለእኔም ራሱ። እሺ ቆይ ይበላ። ና ጭራሽ ኬክ ነው የሚበሉት። እኔ ሄጃለሁ። የቀረበላቸውን በልተው ሲጨርሱ ወንድ ልጅ የታለ ካሉ የለም በላቸው። እሺ እንዴ ተበዘበዝኩ። ወይኔ እውነቱን ነው ያባት በአንቺ ምክንያት ሲያስጠላ፣ በአንቺ ምክንያት ነው። እሺ ወደዛ ይችላል አባዬ። ተጫወተብኝ አይደል? አንተ ጅል ትጫወተብኛለህ። የሰው በር መበዝበዝ አይሰለችሽም? ያንቺ ሳያንስ ሌላ ሰብስበሽብኝ ታመጫለሽ። ጠብቀኝ፣ እኔ ባልሰራልሽ እንደተጫወትክብኝ እጫወትብኝ። እውነቱን ነው ደግሞ ና ቶሎ እባክህ። እና እንዳልኩሽ አድርግሽ እንዴ ቆይ ነይ የውጭውን እኔ ያስተናግዳለሁ። ሂጂ አንቺ አምጪው መብራት ሄደ ጋይስ። በነጭ አምፖል ነበር የምጠቀመው። አንተ አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አየኸው የድሮ ፍቅረኛ ነበር። ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር መሰሪው። ይቅርታ ምን ልታዘዛችሁ? ሂድና ቡና አምጣልኝ። ለኔ ደግሞ አስባችሁታል? የዚህ ልጅ ፊትና ውሃ ያዘዘውን ልጅ ፊት ማለት የሆነ አይሆንም። አሁን የኛው የዛኛውን ካራክተር ቢያዝ ያስጠላል። እዚህ ጋር አለ እዚህ ማለት ነው። ያ መኪና ጣቤት ሄዶ ነው። ማንን ነው አሁን ሲያስተናግደን የነበረው? የደሃ ልጅ እኔ መምጣቴን ፈርቶ ነው። ጋሼ እንዴ የቤቱ ባለቤት እኮ ናቸው። ይኸው መኪናው ጋር እንደውም ስልክ እያወሩ። ምን? እኔ አላምንም። አንተ አቤት። እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖር ይችላል? እንዴ ይቻላል እንዴ? የለውም ጎሎታል ብሎ አልተወኝም። ሰራው፣ ተለወጥኩ። ይቅርታ አድርግልኝ በጣም አሁንም እኮ ውስጥ ያለ። ኧረ እባክሽ ወናፍ ወናፍ ታሪኩ ባባ። አንተ ሰውዬው አንሰብዛቀው እረዚ ምን አባ ልቀቀኝ። አንተ ምን አድርግ ነው የምትላት? ልቀቃት እንጂ እሱ ምን አገባው? ዝም ብሎ አይዱ እቺ እግዚአብሔር አይወደውም። ምን ነው እርሶ ስትዩ ለምን አይቀበሩም ነው ወይስ ለምን አልተለከፍኩም ነው? አየ ዘንድሮ ልጅ ማሚዬ ምን ነው ቆየሽ? ኧረ ተወኝ እባክህ። ምን ሆና ነው እናታችን የከፋት? እዛ ጋር የሆነ ልጅ ሰድቧት ያውና ወንድሜ ጭራሽ እማዬ ወንድ ልጅ ቆረጠ። ወይኔ ልጅ ወይኔ ልጅ እባክህ አጠባው። የትኛውም ወንድ ልጅ በእናቱ ስትመጣበት አይወድም። ቀደም ያንቋሸሽካት እናት ናት። አሁን ከሞት ያተረፈች አጠባው።
የኔ እናት አፈር ልብላለች። ይቅርታ አድርጉልኝ ማዘር። ችግር የለውም ልጄ፣ እኛንም ይቅርታ በሉ። እኛ ቤት መጀመሪያ እኮ ተው እንዳለች ብትተውስ? አዎ የኔ ልጅ ውብ እኮ ነሽ። ልብስ ማን ሰጠሽ? ተሰሪ ተቀበልኩኝ እናቴ። እግዚአብሔር ይስጣት። ለክፉ ቀንሽ ሆናሻለች። አዎ እናቴ። ልጄ ወይማ አንገትሽ እኮ ባዶ ሆነ ልጄ። እማዬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን እንኳን ለዚያ በቃሽ ልጄ። ከአባትሽ የቀረኝ ትዝታ ይሄ ብቻ ነው። ፈጣሪ ጠብቅሽ። አሜን እናቴ። እናቴ ነሽ አለሜ። እማ ወይ ልጄ ሰላሜ በቃ ታዩ። እኔም እወድሻለሁ። በዋልኩበት ከተማ እናቴ ጋይስ ይሄ ሙዚቃ በጣም እንዳሰብ እንደራሴ በጣም እየተመቸኝ የልጁ ፊቸሪንግ ማለት ነው። ሰው እቺን ደግሞ ረዴት ወዬ ብላታለች። በመቀጠል ደግሞ እንትናም አለ እሱ ዋናው አብነት ነው። ማን ይባለው እስኪ የማን እንደሚሻል በማን እንደሚያምር ሙይ ስምሽ ካፌ መጭተው ሳላይሽ ዋልኩት ቀንም ከላይ በርትቶ ደህና ነኝ ልበል እንጂ ደህና መሆን ይስንጃ አስከፋውሽ መሰል ልላክ ለምልጃ ትልማቅ ላይ አላቀር ነገር እግዚአብሔርን በጣም ነው የሚያምር ነገር ባየሹ ያካሌ ነገር የናፍቆት ምስክር ሆኔ ነበር። የረዱን አይተናል። እስኪ የሱን ደግሞ ነው በጣም አላውቅም እንዴት እንደሚያምር ስቃይልሽ ሙይ ስምሽ ካፌ መቼ ጠፍቶ ሳላይሽ ዋልኩት ቀንም ከላይ በርትቶ ደህና ነኝ ልበል እንጂ ደህና መሆን ይስንጃ አስከፋውሽ መሰል ልላክ ለምልጃ ትልማቅ ላይ አላቀር ነገር ልቤ ተከፍቶ ግን እንዴት የእውነቴን ነው የሆነ እንደ በቢቱ እኮ ነው የገባበት ማለት ነው። በጣም በሚገርም ሁኔታ ነጋችን እንዲቃና በቀና በቶሎ ጠቅልዬሽ መግባት አስብና በቀና ለኛው ብዬ ጊዜ እንዲያጠር ጊዜ ባጣ ብቀጣ ባየሽኝ ካንቺ ውጪ ደስታ ከፊቴ እንደታጣ ጠዋት ማታ ስላንቺ እኔም አስባለሁ እንዳያሳስብሽ ብዬ ዝም ታምርታለሁ እንዳታውቂብኝ ብዬ ባብሽ እንዳታባቢኝ በሩቅ አይሻለሁ ደህና ነኝ ብትይ ደህና ለመሆንሽን ከድምፅሽ አውቃለሁ ከድምፅሽ አውቃለሁ ወረቀቱንም ወደ ብር ለማንኛውም የኔ አባት ተመችተናል። የመጨረሻ ማለት ነው። ኪፕ አፕ ጎይንግ ብራዘር ቀጥልልን። አሁን እዚህ ጋር ደግሞ አንድ ኪንጎጂ አንድ አስማት አግኝቷል። እስኪ እንዴው እሱ እንደ ሰው ልጅ ያወራል ጋር አይታይ ወረቀትን ወደ ብር እየቀየረ ማለት ነው። እስኪ እኔ ግን ጋይስ ጨለማ ነው መሰለኝ። ምን እሺ እንደሆነ አላውቅም። አምፖሎ ወደዛ ዙሮ ነው መሰለኝ። ባይ ዘ ወይ ሙሉ ስቱዲዮን ምናምን አንድ ቀን አሳያቸዋለሁ። በጣም ነው የሚያስቃችሁ። እግዚአብሔር ይቅርታ እንግዲህ ስለጨለመ ብር እንደሌለ ላሳመን እፈልጋለሁ። መጀመሪያ ላይ አየር ነው ወረቀት ጋይስ እዚህ ጋር ምንም ፖዝ ከት ምናምን የለውም እኮ ግን እውነት ነው የመሰለኝ። ለምን የሆነ ኢንትሮ ማይ ሎርድ አዩና በዚህ ድማችን ማይሎድ ብንሆን ወንጀል ነው። ምን ለማለት ፈልገው ለካካ እንጃ ጠይቅልኝ። አረ ሻንጣም አለ የሰው ምች ሙሉ ሻንጣ አረ በገብርኤል ይሄ ልጅ እኮ በቃ አይቀልድ። እናቴ ትሙተ ትችላለህ እንጂ የነበር ማረብኝ ግን ሰሞኑ በጣም እንጂ እኔ እንዳውም ራሴን ደበቅኩ እንጂ ትንሽ ነው። ኧረ እባክህ
ተንኮሱ ኧረ ጉንፋን ይዞኛል። ተንኮሱ ተፈርሾ ነው የመጣብን ደግሞ ሰሞኑን። ኧረ ሰው ሁሉ ተንኮስ እና ያለ እንዶችም ቅልቅል ይሁን በቃ ቅልቅል ነገር አለካ አንተ ሞዴል ልትሆን ትኛና ነው። ኧረ እባክህ ፀጉር ራሱ ለዚህ ነው እንደዚህ ብቻ የሆነ ይሄ ሁሉ መልክ ነው ስለሽ ድሮ በቃ ፀጉሬ ወርዶ እንደ ዘንዶ የሚባለው ዘፈን ኧረ እባክህ ይዘፍኑልህ ነበር። በቃ ዘፈንና ወጡ ሳንስቡ መጥቶ እኔን ነው የሚያዩት። ኧረ እባክህ በቃ እኔን ሳዩ ዘፈን መጣ ጋሽ ጊልዶ ኧረ በስመ አብ በቃ እንትን አቋሜ ራሱ እኔ ራሴ መደበቅ ስለምፈልግ ነው እዚህም። ኧረ እባክህ ተው እንጂ አላበዛህም እንዴ? ምን ይመስላል ሩት እግዚአብሔር ግን በጣም ነው የሆነ ካራክተሩን የቻለበት። ማርያምን የኔ አባት እደግልን፣ በደንብ በርታልን። አንተም አንድ ቀን የራስህ የሆነ እንትን ይኖራል። አንጂ ቤት ኪራዩን ክፍል ሌላ ማለት ነው እኔ ባለቤቱ ሊሆንና ላሳይሽ ኑሮ ላሳይሽ አኗኗር ላሳይሽ። አከራይቶች ስርዓት ያዙልኝ። ራሽ ሁሌ ችግር ጠዋት ችግር። እኔ በጣም ግን የሚያለም የቤት ኪራይ ተሰጥቷትም ችግር እየቆጠረች ማንን ያልከው አንተ? ምንም አታመጪም። ቢበዛ ከዚህ ቤት እወጣለሁ፣ ሌላ ቤት ሂጅ እከራያለሁ። ምንም አታመጪም። በቃ ችግር አስለመዱኝ። ችግር ለመድኩ ነው እዚህ ከተማ መጥቼ። ኧረ እባክህ አንደኛህን ለምን ስምህን ወደ እኔ አታዞርም? ኧረ እኔ ከአንቺ ጋር ማውራቱን ትቼዋለሁ። በራሴ ብቻዬን ነው ያወራል እና ገብተህ አታወራም ውስጥ እንዴ? ባረንዳይም ሌላ ሰው አከራዩዋ እንዳልቀመጥ መጥቼ ጉዴ ዛሬ ልክ እንደ ሻይ ቡና እዚህ ጋር አባቴ የወንዶች አባል የሚቆራበት ምርጡ ጀግና ማለት ታውቁታላችሁ ስታዩት ልጅ ሚስተር ሰን ነው። እሺ ቴንክ ዩ። ይቅርታ ወንድም ወንበሩ ሰው አሉ። ብቻዬን ነኝ አለችኝ አይደል እንዴ? ሰው ስላረፈርኩባት አኩርፋይ ነው። እባክህ አስቀምጠው። እንድትቀመጥኩ ፍቃድ እንዴት ማድረግ የምፈልገውን ነገር ለማድረግ ከሰዎች ፍቃድ አልጠይቅም። ዝም ብዬ ነው የማደርገው። እንደዚህ የምትዳፈረኝ መቼም ሴት ስለሆነች ብለህ እንዳልሆነ ተስፋ አድርጋለሁ። አይተዋወቁም እኮ ባይዘወይ ቆንጆ ሴቶች ፍቅረኛ ሳይኖራቸው ትዳር ሳይዙ 40 ዓመት የሚያልፋቸው በወንዶች ልፍስፍስነት ነው። አረ ድፍረት ሰንባላሉ ብሌን እባላለሁ። ሰግጥ የድፍረትን መጨረሻ ለማየት ጓጓ። ስለተዋወቅን ደስ ብሎኛል። አመሰግናለሁ። በደንብ እኮ የተሰማኝ አይደለም። ይገባኛል። ይሄ ምን ነው? አረ የድፍረት ጥግ። አረ ትችያለሽ። ስለዚህ ጨርሻለሁ። መልካም ቀን። ትንሽ አትቆይም ልትይ ነው? አይ አልቆይም። እኔም ብቻ የሚጠብቀኝ በምን ላይ ያገኛት ነው? አብሬክ መምጣት እችላለሁ? ይቻላል። እኔ እኮ ማለት ነው የዚህ ልጅ ሙሉን አይታችሁታል ቪዲዮ? ድርቅ በቃ መልፈስፈስ ምናምን ወፍ እንዴ! አንተ ምንድነው የሆነ በሞቲቬት የሚመራ ሰው ካለ እኮ ትዳር ይፈርሳል እኮ በዚህ ልጅ ምክንያት። ሲቀጥል እስከ የት ነው የምታገኛቸው እንደዚህ አይነት ንግግሮች? እዴ ኪፕ አፕ ጎይንግ ብራዘር። ለማንኛውም ግን ተመችተናል፣ ተመችቶኛል። በቃ የሌላውን ባላቀም የእናንተን ኮሜንት ላይ እዚህ ጋርም ሌላ አለለ። ምን ሆነ ነው ሳን ደግሞ የሆነ ትምህርታዊ ነገር ነው። በቃ ይመቸዋል። እሺ መጣሁ። እሺ ምን ሆነ ነው ፍቅር? ስራ ተበላሽቶብኝ ነው። ኪሴ ውስጥ ደግሞ ምንም አይነት ብር የለም። ለተወሰነ ጊዜ ካንቺ ጋር መቆየት እችላለሁ?
ወይሰን አንተ እኮ ስለ ችግር ስታወራ ያምርብህም። በይቅርታ ጓደኞች እየጠበቁኝ ነው፣ ልሄድ ነው ያልኩሽ ግን ገብቶሻል? እና ስለምን ሲያወራ ነው የሚያምርበት? አሁን ስራም የለኝም ብርም የለኝም፣ ለተወሰነ ጊዜ ከአንቺ ጋር ልቆይ እኮ ነው ያልኩሽ። አልገባኝም፣ እንዲገባኝም አልፈልግም። ማኒስ ሆር ብሏል እሱ ባይስ። አንሳ ሄሎ ሰን፣ የት ናችሁ? መታጠፊያው ጋር ነን። እሺ መጣሁ። መጣ እንዴ? ሰን ምን ሆነ ነው? ምን ይሆናል እሱ ቢደሰትም ቢከፋውም አያስታውቅበትም። ስራዬን አጣሁ። ኪሴ ውስጥ ብር የለም። እሱን ተከትሎ ደግሞ ፍቅረኛ የጥላኝ ሄደች። አሁን የቀራችሁኝ እናንተ ብቻ ናችሁ። ለተወሰነ ጊዜ ከአንዳችሁ ጋር መሆን እችላለሁ? ሰን አንተ እኮ ስቀልድ የማያምርብህ። በሩን ይስራ ለቢሊድ ሰን እኔ እኮ እንደዚህ እንደምትቀልድ አላውቅም ነበር። ከቀልደኛ ነክ ውይ የምር ግን ማለት ነው። ምን ተማራችሁ እስኪ ከዚህ? እኔ የሆነ ነገር በውስጥ ያድሯል እዚህ ጋር አሁን እያየው ማለት ነው። ማርያምን እንዴ እስኪ እናንተን ኮሜንት ዘይኛው ነው ስተርሰን አየህ አይደለም? ከሌለ የለም ሰው ማመን እንደሌለብህ ተመልከት። እንግዲህ ማኒስ ፓወር ብሏል ባይስ። አሁን ብቻ ነህ። ለምን? ስራ ስለሌለህ፣ ብር ስለሌለህ። ከዚህ በኋላ ይህን ስህተት እንደማትደግመው ተስፋ አደርጋለሁ። ይቺን ስታይል ይቺን አሰራረቅ ዝም ብላችሁ ማለት ነው። ዝም ብላችሁ እንዴት እንደሰረቀው ተመልከቱልኝ። የሰውየው ሂሳብ የሌባው ሂሳብ ሲደማመር አንድ ላይ ያጦዛል። እስኪ የዛኛው አይቶታል። ይሄ ተኝቷል። ያ እንግዲህ ሊያስቀረው ነው ያኛው። Bakena mamake ametupo na wazimu chinya na michimidi yadrawo አረ ጆን ሲና ፋሚሊያንስ በጣም አመሰግናለሁ እስካሁን ስለነበረን ቆይታ። ለወደፊት እንደዚህ እንስቃለን፣ ብዙ መንገዶችን ወደፊት እንሄዳለን። ላይክ እና ሰብስክራይብ በማድረግ ተባበሩኝ።